ሰላም የኔ ውድ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ከማን ጋር እንዳለው ታውቃላችሁ። ማዘርን ታውቋቸዋላችሁ። ባለፈው 15 ቀን ምናምን አቅርቢያቸው ነበር። የተገናኘንበት መንገድ ምናምን ከዚህ በፊት የነበረውን ታሪክ ቪዲዮውን አይታችሁታል ብዬ አስባለሁ። እና ከማዘር ጋር ያው ምን የነበረባቸውን ችግር በባለፈው ቪዲዮ አይተን ነበር። እና በጣም ከምላችሁ በላይ የእውነት አስደስታችሁኝ ነበር። በጣም ደስ ብሎኝ ነበር። እግዚአብሔርን ማዘር ታከሙልኝ ምናምን። እኔ በእኔ ምክንያት አንድ ሰው ሲታከም ወይም ደግሞ አንድ ሰው ሲድን እውነት ያለውን ደስታ ሁላችሁም ታውቁታላችሁ። እና በጣም ደስ ብሎኝ ነበር። እንረዳቸዋለን 100 ብር 200 ብር ቻሌንጅ አዘጋጅልን ብላችሁ ሁላችሁም ኮሜንት ላይ ጽፋችሁልኝ ነበር። እኔም ባላችሁኝ መሰረት ቲክቶክ ላይቭ አዘጋጅቼ ኮሜንት ላይ መልሼላችሁ ነበር። ግን ደግሞ በገባውበት ሰዓት ብዙ ሰው አልነበረም። በጣም ትንሽ ሰው ነበር። እንዲያውም ተቃራኒ ነበር በነበርኩበት ቀን ሰው አልነበረም። እንዲያውም በጣም ትንሽ ሰው ነበር። ግን ደግሞ በዛ መሀልም በጣም ብዙ ሰው ገብቶ በዛ መሀልም ሰዎች እናግዝሻለን ምናምን በቃ ይሄን እኔን አስገባው ምናምን ብላችሁ ነበር። ግን የእውነት ላይቭ ላይ ሁኜ ያስገባ ሰው አንድ ሰው ብቻ ነው። ሌሎቻችሁ ምንም አላስገባችሁም። ለምን ላታደርጉ እንደዛ ቃል ትገባላችሁ? ትንሽ እውነት በጣም ትንሽ ከፍቶኛል። ማለት የተሰበሰበው ያን ያክል እንኳን ለሕክምና የእውነት ለእለትም አይሆንም። ብቻ ግን የተባበራችሁን ሰዎች እናመሰግናለን። እስኪ ነው ከማዘር አንዳንድ ነገር እንስማና እንመለሳለን። ማዘርዬ እንዴት ነዎት? ደህና ነዎት? ይመስገን ነው እንግዲህ ያለው ይኸው ተመስገን ነው። ክረምት እንዴት ነው? እንዴት ይዞታል? ክረምት ነው ቅዝቃዜ በጣም ይቀዘቅዛል አይደል? አዎ በስመ አብ በጣም ነው የሚበርደው። በጣም ኃይለኛ ብርድ ነው። አዎ እና እንዴት ነበር? ብሩ ሲዘንብ ነበር አሉ ማዘር ወደ አካውንቶት። የዘነበውማ ይኸው እየታወቀ ነው እየታየ ነው። እኔ እንደው ማለት ነው እግዚአብሔር ማዘር እስኪ ሄዱና ቼክ አድርጉት አካውንቶትን ምናምን። ፋዘርን 2 ቀን ያስኬድኳቸው ባንክ ቤት ማርያምን ሄዱና እስኪ ቼክ አድርጉ በቃ ወይኔ ማዘር ሊታከሙ ነው ምናምን ብያቸው የመጀመሪያ ቀን ሄዳ እንደ ይሄን ያክል ነው ምናምን ሲሉኝ ድንግጥ ነው ያልኩት። በቃ እያስገቡ ይሆናል እሺ በቃ ሌላ ቀን ቼክ ያደርጋሉ ምናምን ብዬ ፋዘር መለስኳቸው። እንደውም እሳቸውን አመላለስኳቸው እኮ። ኧረ ችግር አማይቶን ይሄን ነው ችግር የለውም። ያው ህፃኑ ስለታመመብን የዛለታ ያቺ 500 ብር ስለመጣችብን በጣም የአንድ ብር ይገኛል። የውሃ መቅጃ እኮ 1 ብር አይገኝም። እሱማ እንደው 100 ብር ራሱ ትልቅ ዋጋ አላት በዚህ ሰዓት እና ገርሞኝ በቃ ከዛ ላይቭ ማዘጋጀው እኔ የእውነት ደግሞ በጣም የከፋኝ ምኑ ነው የላይቭ ቀን ነው። የእውነት በጣም ብዙ እኔ እንጃ ዩቲዩብ ላይ እንደዛ ብላችሁ ስለነበር ጠብቄ ነበር በቃ 100% ብዙ ሰው ይገባልኛል ከዛ ደግሞ ብርም ይገባል ምናምን ብዬ አስቤ ነበር። ግን እውነት ለመናገር የእውነት ላይቭ ላይ ከነበሩት ሰዎች የገባው አንድ ሰው ብቻ ነው። 500 ብር ብቻ ነው የገባው። 1000 ብር ቃል የገባችሁልኝ 1000 ብር ብዙ ሰው ነበር። 100 እና 200 በጣም ብዙ ነበር። ግን በጣም ነው ያዘንኩት። እኔ እንጃ አላውቅም። ደግሞ ዛሬ ነው ደግሞ የሕክምናቸውን ዋጋ ራሱ የነገሩኝ። ማዘር ስንት ነበር መታከሚያ እና ዛሬ ጓደኛ ከኔ ጋር ተመዝግባ የነበረችው ታክማ ወጣች ነው ያሉ። እስኪ እኔ ጋር የተመዘገበችው ታክማ ወጣች። ስንት ነበረ እንትኑ ዋጋው ማውጫው ሙሉ አጠቃላይ ከትራንስፖርቱ ከምኑ ውጪ 50 ሺህ ብር? አዎ ከትራንስፖርቱ ውጪ። አሁን ያ ደግሞ 10 ሺህ ብር ደግሞ የትራንስፖርት የምናምን ያስቤዛ የምናምን እዚያው አጥሚት ወተት እርጎ ምናምን ሲገዛላት እንደዚህ አሁን አጠቃላይ 60 ሺህ ነው ሁሉ ትራንስፖርቱ ምኑ ጋር አሁን እዚህ አበበች ጎበና። አዎ 60 ሺህ ብር። እኔ እንደውም የእውነት በጣም ብዙ ብር መስሎኝ ነበር 60 ሺህ ብር። እግዚአብሔር እንደው 100 ብር ብናዋጣ እውነት ከዛ በላይ አይመጣም። ኧረ ይመጣል የእውነት። እኔ ለሁለተኛ ዙር የመጣሁት ማለት ነው እግዚአብሔርን ማለት እኔ በቦታ ሁኜ ስላየሁት ፔኑን ምናምን በቃ በቦታ ውስጥ ሆኖ ነው ሁላችሁም የሚገባችሁና ይሄን ቪዲዮ ቢያንስ በትንሹ እንደው 10 ሺህ ሰው እንኳን ቢያዩ 10 ሺዎቻችን እንደው 100 እንኳን ብናወጣ ስንት ይሆናል? የእውነት ከቻላችሁ
200 ከ200 ብር ላይ 100 ብር ከ100 እና ከ200 ብር በላይ ካልቻላችሁ ደግሞ ከ50 ብርም ጀምራችሁ የእውነት ማዘርን እናሳክማቸው። እኔ በቀጣይ እኔ ድጋሚ እንኳን ማዘር ጋር ቪዲዮ ከሰራው እኔ ታክመው ነው ማዘሪ። በጣም በጣም ይሄ የማይጠንት በሽታ ደግሞ ሰው ማያየው በሽታ ሰው ማያዝን በሽታ እንኳን ነው ማይ የማይጠንት በሽታ ምስማ እንደ ትላንትና የሚያደርግ ነው የባሰ በካራ በቆርጦ ራሱ አይሰማኝ አይደለ? አዎ የወንደው እሱ መባቻ ዛሬ 30 አልነካውም አከበረዋለሁ። እሱ ይወቅልኝ በካራ ራሱ በዘለዝለው አይሰማኝም እንዴ። ማዘር የበሽታ ጥሩ ምን አለው? ቢሆንም ሰው አይቶ እኮ የሚያዝንበት ቦታ ቢታመም አይጎዳም። አዎ በነገራችን ላይ ሁሉም ነገር ሲታይ ነው የሚታመነው እና እንደዛ ነው። በዚሁ አጋጣሚ ግን አንድ እህታችንን ሳላመሰግን አላልፍም። ቪዲዮ መጀመሪያ እንደሰራው ከአንድ ቀን ነው ከ2 ቀን በኋላ ቀጥታ አወራችኝ። ቴሌግራም ላይ ገባችና እንዴት ነሽ ደህና ነሽ የነማዘርን አካውንት ወይም ስልካቸው ምናምን አለችኝ። ከዛ አስቀመጥኩላት ሰጠኋት። ንግድ ባንክ የእናንተ አቢሲኒያ ባንክ ነው መሰለኝ፣ እንደውም የነሱ አቢሲኒያ ባንክ ነው፣ ንግድ ባንክ የለሽም ምናምን አለችኝ። እኔም እንዳጋጣሚ ነው ንግድ ባንክ አይሰራም ነበር ለጊዜው። የጓደኛዬን ሰጠኋትና በጓደኛዋ ትንሽ ብር አስገባችላቸው ለእለትም ቢሆን። ከዛ እሱም ብር ስጭልኝና ትንሿን ልጅ 11 አመቷ ትልቋ ማለት የቤቱ ታላቅ እሷን ወስጄ ላስተምራት ከቤተሰቦቼ ጋር እናትና አባቴ እዛ ሀገር ነው ያሉትና ከነሱ ጋር ሁና ትምህርት ላስተምራት የሚያስፈልጋትን ነገር እየላኩኝ ለነማዘርም ደግሞ እንግዲህ ቀጣይ ወር አቅሜ በቻለው ያለኝን 5,000 ሆነ 10,000 ሆነ ያለኝን አስገባላችኋለሁ ምናምን አለችኝ። እሺ እንግዲህ ነማዘርን አናግሬ ያው የልጅ እንትን ስለሆነ እነሱ ተነጋግረው ወስነው ሲጨርሱ አናገርሻለሁ አልኳት። እሺ አለችኝ። እሷ ነች እንደውም በስማም በላይ መጀመሪያውን ገቢ ያስገባችውና በዚሁ አጋጣሚ በጣም አመሰግናለሁ። ስምሽን ስላልነገርሽኝ ነው መጥቀስ ያልቻልኩት። እዚህ ሀገር አይደለም የምትኖረው፣ ውጪ ሳውዲ አረቢያ ነው የምትኖረው። እናመሰግናለን። እና ማዘር ምን አሉ የልጅቷን ነገር? ያው እኔ መጥቼ ስነግራቸው ማዘር ሌላ ነገር ነው ያሉት። እስኪ እርሳቸው ሚጣዬ ለምን እንደማትሄድ ንገሯቸው። እሺ የቀድሙን ላውራው አይደል? አዎ ለኔ ነገር ልጅቱ በጣም ታማሚ ናት። የሚጥላት በሽታ ይዟት ትምህርት ቤትም እየስትማር ስትል በተለይ ትምህርት ቤት ይጥላታል። እየጣላት ያው ጎረቤቶች ደህና ጎረቤቶች አሉ፣ እነሱ እያስነሱ እኔ ያስረክቡኛል። ከዚያ ሌላ ልጅ በደንብ በስነ ስርዓት ስራ ምችል ልብስ ምታጥብ ወጥ ምሰራ በደንብ የቤት ስራ ምችል አደርሳለሁ እያልሁ እየተናገርሁ ነው። ኦኬ እንደሰማችሁት ሚጣ ትንሿ ልጅ መሄድና መማር እድሉን የሚጣላ የለም። ሂዳ ብትማር በጣም ደስ ይላቸው ነበር እሳቸውም። እኔ እንደውም በጣም ነበር ደስ ያለኝ ልጅቷ ስትነግረኝ መጀመሪያ እግዚአብሔር በጣም ነበር ደስ ያለኝ። ከዛ ለማዘር ነገርኳቸው። እሺ መተሽ በአካል እናወራለን አሉኝ። በስልክ ነበር ለፋዘር ነው የደወልኩላቸው የነገርኳቸው። እስኪ ቆይ ተነጋግረን እናሳውቅሻለን አሉኝ። ዛሬ መጥቼ ስጠይቃቸው ማዘር የሚጥል በሽታ አለባት ማለት እንደፈለገች እንትን ማለት አትችልም። ከትምህርት ቤት ራሱ ሰው ነው ይዟት የሚመጣው፣ ራሷ መምጣት አትችልም። ስለዚህ እዛም ብትሄድ ይከብዳል። ያው እንግዲህ ምንም ቢሆን ከእናትና ከአባት ጋር ማሳለፍ ይሻላል እና ያው ጤነኛ ብትሆንና እንደፈለገች ሩጣ መግባት የምትችል ቢሆን ሄዳ ብትማርልን ሁላችንም ደስ ይለን ነበር። አሁን ግን ማለት ነው እና በዚሁ አጋጣሚ ይሄን ልነግርሽ ነው። ስምሽ አልነገርሽኝም፣ በጣም ይቅርታ። እና ያው መልእክቱን እንዳየሽው ነው። እና ወደ ዋናው ሀሳብ ስንመለስ ግን ማዘር በጣም መታከም የሚችሉ እናት ናቸው። 3 ልጆች አሏቸው። ለልጆቻቸው መኖር አለባቸው። እኔ አንዴ ስለጀመርኩት ይታከሙልኝ ብዬ ነው ማለት አቅርቢያቸው ብቻ ማለፍ ስላልፈለግኩ ነው። እና አንዴ ከገባውበት ይሆናላ ጥሩ ስራ ሰርቼ ልለፍ ብዬ ነውና እባካቸው አግዙኝ፣ ማዘርን እናሳክማቸው። በቀጣይ ከማዘር ጋር ታክመው እንዲመጡ እኔ የዘላለም ጸሎቴ ነው። እውነት ማለት የኔ ትልቅ እንትኔ ነው። ታክመው በቀጣይ ቪዲዮ ብንገናኝ በጣም ደስ ይለኛል። እስኪ ማዘር እንግዲህ አንዳንድ መልእክት ካለዎት እስኪ በደንብ ይንገሯቸው እስኪ። እሺ
እሺ እንግዲህ እኔማ ያው የሚረዱኝ አካሎች አገናኝሻለሁ ብላ እየለፋችልኝ ነው። ልፋታችሁን እንዲሁ እባካችሁን እንደለፋችሁም እንዲሁ ያለውን እርዳታ ሁላ እርዱኝ እያልሁ ነው የምናገረው። እግዚአብሔር ጋር ሁናችሁ እንግዲህ ያለውን ስጦታ ሁላ እቀበላለሁ። እኔ ድኜ ልጆቼን ማሳድገውን ሌላ ስራ ምሰራውን አስባለሁ እያልሁ አስታውቃለሁ። እና እንደሰማችሁት ብዙ ወሬ አናበዛም እና እባካችሁ እርዱልኝ ማዘርን። አሁንም እንትን ካላችሁ ቻሌንጅ ካላችሁ አስቀምጥላችኋለሁ የቴሌግራም ግሩፕ ላይ በዛ እየገባችሁ መቼ ላይቭ ላይ እንደምገባ አስቀምጥላችኋለሁ። ቀኑን የሚሆነው ያው እሁድ ቀን ነው፣ ግን ምን ቀን እንደምገባ አስቀምጥላችኋለሁ። ሁላችሁም 100 ብር ጀምሮ ቻሌንጅ እንጀምርላቸው እና እሺ እንጀምር የምትሉ ከሆነ ሁላችሁም ኮሜንት ላይ ጻፉልኝ። እንገባለን ላይቭ ላይ የቻልነውን እንሞክራለን እና እስኪ ቀጣይ ደግሞ ከፋዘር ጋር ትንሽ እንነጋገራለን። ማዘር አመሰግናለሁ። እግዚአብሔር እንዲምሮት ጸሎቴ ነው። እንግዲህ ቻው በሏቸው፣ እስኪ ንገሯቸው። ሰላም በምስጋና እንገናኝ። በምስጋና እንገናኝ። ታክመው እንደምንገናኝ ተስፋ አደርጋለሁ። ባካቸው አታሳፍሩኝ። የእውነት ፋዘር እንዴት ኖት? ደህና ኖት? አለን መስገነው ለመድኃኒዓለም ክብሩ ይስፋ። ክብሩ ይስፋ። እንዴት ነበር ሳምንት? አሪፍ ነበር? ቆንጆ ነበር? እንዴት ነበር እቺ 15 ቀን? አሪፍ ነው፣ ምንም አይልም። መስገነው በቃ የእርሶ አካውንት እኮ አልተቻለም ማለት ነው። እንግዲህ እንዴት እናደርግ እንዴ? በዛ አረ በዚህ ምስጋና ይበቃል። በቃ ከሀሳቡ በዚህ ሀሳብ በጣም በጣም ትልቅ ነገር ነው። እውነት ነው። የሰው ልጅ ዋናው ማሰቡ ነው አይደል? ማሰቡ ነው ትልቅ ነገር። እሱን በጣም አመሰግናለሁ። አሪፍ ነው። እና ማዘርዬ እኔ እኮ ማዘር እኔ ባለፈው የእውነት በጣም ብዙ ብር መስሎኝ ነበር። ዛሬ እኮ ነው 60 ሺህ ብር ነው ምናምን ብለው ሲነግሩኝ የገረመኝ። እንዴት ነው እንግዲህ ያለ ነው ነበር ሰልስትና እንደዚህ እንደዚህ አከማታን። በቃ እንግዲህ መሞቱ ነው እንጂ እንዴት ብለን ተቀምጠናል። እንግዲህ ከረዳችሁ እናመሰግናለን። አረ ይረዱናል። እርሶ እስኪ እንግዲህ እርዱን በሏቸው፣ ንገሯቸው። እኔ የቻልኩትን እየሞከርኩ ነው። ሰው ደግሞ ይተባበረናል ብዬ አስባለሁ። በገባው ግን ባይዘ ያስገባችሁ ሰዎች ግን የእውነት ትንሽም ቢሆን ማለት ነው ማሰባችሁ ማድረጋችሁ ራሱ የእውነት በጣም በጣም አመሰግናለሁ። እግዚአብሔር ይስጥልን። ሶስ እኔም አመሰግናለሁ። እግዚአብሔር ባካችሁ አቅም ያለውን አግዞኝና እናመሰግናለን። ያው ብዙም ማውራት አልቻሉም እሳቸውም ማዘርም እንዳልኳችሁ ነው። በቃ ተባበሩን፣ ያላችሁን ያቅማችሁን። የሚጣየም ያው እንዳልኳችሁ ሄዳ እንዳትማር ሌላ ችግር አለባትና አሁን ደግሞ ትምህርት ቤት ገብታለች። ተመዘገበች። ተመዝገባለች። አሁን ስንተኛ ክፍል ነው የተመዘገበች? አራተኛ ክፍል። አራተኛ ክፍል ገብታለች። እሷ መማር አለባት። እስኪ እንግዲህ የቻልነውን እኔ በቻልኩት በግሌ የቻልኩትን እሞክራለሁ። እናንተም አገዙኝ፣ ተባበሩኝ። ቀጣይ እኔ ማዘር ተሽሏቸው ታክመው የሆነ ትንሽ ለውጥ ላይ ደርሰው ባገኝ በጣም ደስ ይላል። በጣም እኔ ቀጣይ ማዘር ታክመው ሪንጃ ይሄ ቤት ደስታ በደስታው ነው። ልጆቹም ደስ ብሏቸው ባገኝ ደስ ይለኛል። እርሶስ ምን ይላሉ? እኔ በጣም ባለቤቴ ብትድንልኝ ልጆቼን የምታነሳ እሷ ናት። እኔ ለፍተን የምናነሳት ልጆች እናነሳ ባቅን እናመሰግናለሁ። ደስታዬም አልችልም። ሰው ብትድንልኝ ደስታዬም አልችልም። እናንተ ጋር ምስጋና ጋር። እሺ ፋዘርዬ እንግዲህ የቻልነውን እናደርጋለን። 60 ሺህ ብር በጣም ትንሽ ነው። ለዛውም ከትራንስፖርት ውጭ ነው። እንደው 60 ሺህ ይቅርና 50 ሺህ ደርሶ ሞልቶልን ታክመው ትልቅ ምርቃት ነው። ለሁላችንም የበረከት ስራ ነው ይሄ። እግዚአብሔርን እና የቻላችሁትን ያቅማችሁን ሞክሩልኝ፣ እርዱኝ፣ አግዙልኝ። እና ማዘርን አካውንታቸው 263605 እኔ ራሱ ማለት ነው በቃሌ ሸምድጄዋለሁ በየሄድኩበት ከመስጠት ያንሳል እና ደግሞዋለሁ 263605 በየነ በቃሉ ያላችሁ ይላል። አቢሲኒያ ባንክ ነው። በዛ ባንክ
ቻላችሁትን አስገቡላቸው። ስልካችሁን እስኪ ስልክ ቁጥራችሁን ይንገሯቸው ፋዘር። በቃሎት ያውቁታል? ችግር የለውም ነባር መሆን ይችላል። ያለው ሲሙ ያለው ነባር 09 ያለ የዛሬው ነው። አረ የድሮ ችግር የለም የሚደወልበት የድሮ 09 40 17 34 36 እስኪ ድገሙት 09 40 17 34 36 በየነ በቃሉ ማግኘት የምትፈልጉ ደግሞ እነሱን ማግኘት የምትፈልጉ ደግሞ በዚህ ስልክ ቁጥር እየደወላችሁ አብሯቸው ማግኘት ይቻላል። የሳቸው ስልክ ቁጥር ነው፣ ታገኙዋቸዋላችሁ። እንደምትተባበሩኝ ተስፋ አደርጋለሁ። በጣም ነው የምወዳችሁ፣ ውድድ ነው የማደርጋችሁ። ይሄን አካውንት ሰብስክራይብ ያደረጋችሁ ይሄ ቪዲዮ ለሁሉም ሰው እንዲደርሳቸው እናንተ ማድረግ ባትችሉ እንኳን ማድረግ ይችላል ለምትሏቸው ሰዎች በሙሉ ሼር አድርጉልኝ። እኔ ማዘር በቀጣይ እንዳልኳችሁ ታክመው እንደዚህ ቪዲዮ እንዲሰራ ልዑል እግዚአብሔር የሱ ፍቃድ ይሁን። በጣም ነው የምወዳችሁ። ይሄን ቪዲዮ ሰብስክራይብ ሼር ያደረጋችሁ ፋሚሊ ሁኑ። ሀሳብ አስተያየታችሁ ማዘርን ማግኘት ለምትፈልጉ ሰዎች ደግሞ አሁን ፋዘር ባስቀመጠላችሁ ስልክ ቁጥርና ቴሌግራም ላይ የገባችሁ ሊንክ አስቀምጬላችኋለሁ። ግሩፕ አለ፣ እዛ ግሩፕ ላይ ሀሳብ አስተያየታችሁን መጻፍ ይቻላል፣ እመልስላችኋለሁ። በጣም ነው የምወዳችሁ። እንዳልኳችሁ ቻሌንጁን የምትቀላቀሉ ከሆነ የምትሉ ከሆነ ንገሩኝ፣ ኮሜንት ላይ አሳውቁኝ። የቴሌግራም ግሩፕም ላይ ቲክቶክም ላይ ቪዲዮ ሰራላችኋለሁ። ኮሜንትም ላይ አስቀምጡልኝ፣ ቀኑን አስቀምጥላችኋለሁ። የቲክቶክ አካውንቴ ደግሞ በአማርኛ ዳጣ ብላችሁ ስትገቡ ታገኙታላችሁ። በጣም ነው የምወዳችሁ። መልካም ሳምንት ይሁንላችሁ። ወዳችኋለሁ። ቻው። What can you say when love goes away that hasn't been said before? I have no rhyme that's different this time. There's no words to sing anymore. I haven't a clue why you went away. I only know you are gone, and I sit alone, my heart by the phone, and so listen to rain as it falls to the ground and washes the day away. Nothing to show and no place to go, so here in my room I stay. I don't know that I could forget you. አሁን አንቺ ማለት ነው ምን እንዲደረግልሽ ነው የምትፈልጊው? እዚህ ጋር የኔ ቤተሰቦች አሉ። ምን እንዲያደርጉልሽ ትፈልጊያለሽ? በቃ የሆኑ ሰዎች ላንቺ ምን እንዲያደርጉልሽ ትፈልጊያለሽ? እናቴ እንድትታከምልሽ። ስለዚህ እናቴን አሳክሙልኝ ባያቸው። እሺ አያችኋት? እቺ ቆንጆ ልጅ እቺን ነበረ የትምህርት እድል ያገኘችው። ግን ያው አንዳንዴ ያጋጥማል፣ ያማታል፣ የሚጥል በሽታ አለባት። ባይኖርባት ኑሮ ቆንጆ የትምህርት እድል አግኝታ ነበር። ግን ደግሞ ያው በሱ ምክንያት ግዴታ ከእናትና ከአባቷ ጋር መኖር መቻል አለባት። እናቷ ከታከመችላት እሷም ጤነኛ ትሆናለች አይደል? ስለዚህ ምን ያድርጉልሽ? እናቷን አሳክሙላት ለስንታየው። እሺ የኔ ቆንጆ ታከማለች ደግሞ። እሺ